ቲክቶክን ብቻ በመጠቀም ከቤታችሁ በዚህ ክረምት መውጣት የምትችሉበትን መንገድ አሳያችኋለሁ። ብዙዎቻችሁ ቲክቶክን እንደቀላል ነው የምትመለከቱት። ነገር ግን ቲክቶክን ብቻ በመጠቀም እኔ ህይወቴን ከየት ወዴት እንደቀየርኩት እንዲሁም ደግሞ ከዚህ በፊት የነበሩ ተማሪዎቻችንም እንዴት አድርገው ህይወታቸውን በቀላሉ መቀየር እንደቻሉ ቪዲዮ ላይ ተመልክተን እንምጣ። ምን ያህል ተከፈለ ከሁለቱ? የተከፈልኩት አሁን የመጀመሪያው ማለት ነው አንደኛው 1.5K ማለት ነው $1500 $1500 በአሁኑ በባንክ ምንዛሬ ላባዛው 230 ሺህ ብር በአንድ ወር ከ15 ቀን ከአንድ ቻናል። እሺ ተኛ አሁን 570 ከአንድ ቪዲዮ ማለት ነው $570 ከአንድ ቪዲዮ ብቻ 700 ምናምን $759 እንግዲህ ቪዲዮ ላይ እንደተመለከታችሁት አብዛኞቹ በቀላሉ ህይወታቸውን ከዜሮ ተነስተው በመቶ ሺዎች ሜክ ማድረግ እስከሚችሉ ድረስ ማድረግ ችሏል። ይህ ሊያደርጉት የቻሉ ደግሞ ቲክቶክን ብቻ በመጠቀም ነው። ዛሬ የምነግራችሁ ቲክቶክን ብቻ በመጠቀም እንዴት አድርጋችሁ ህይወታችሁን መቀየር እንደምትችሉና ቲክቶክን ተጠቅማችሁ ልትቀይሩባቸው የምትችሏቸው የተለያዩ አይነት መንገዶችን እንመለከታለን። ዛሬ እንግዲህ ቲክቶክ በዓለም ላይ በጣም ትልቅ ብዙ ሺህ ሚሊዮን ወይም ደግሞ በሚሊዮን ወይም በቢሊዮን ደረጃ ከ1.2 ቢሊዮን በላይ ዩዘሮች ያሉት ተቋም ነው። ስለዚህ ቲክቶክን ከ1.2 ሚሊዮን በላይ ተጠቃሚ አለው ስንል ቲክቶክ የተለያዩ አይነት መንገዶች አሉት። ብዙዎቻችን ቲክቶክን እንመለከተው እንደ ሶሻል ሚዲያ ነው። ነገር ግን ቲክቶክ ከሶሻል ሚዲያነት ከፍ በማለት ወደ ኢንተረስት ሚዲያነትና እንዲሁም ደግሞ ቢዝነስ ሚዲያነት አለ። ስለዚህ ቲክቶክ ላይ እያንዳንዱ የምትለቋቸው ነገሮች ኢንተረስትን መሰረት ያደረጉ ቪዲዮች ናቸው የሚመጡላችሁ። የኔ ቪዲዮ ላይክ ካደረጋችሁ ለሌላውም ሰው የሚመጣው በዚህ አይነት መንገድ ነው። ላይክ ያደረጋችሁትን ቪዲዮ መሰረት አድርጎ ነው የሚመጣው። ሁለተኛው ደግሞ ቲክቶክ ላይ በምትጠቀሙበት ሰዓት የመጀመሪያው ማወቅና መረዳት ያለባችሁ ነገር ቲክቶክን ብቻ በመጠቀም እንዴት አድርገን ከ8 በላይ ሞኔታይዜሽን ፕሮግራሞችን ጆይን ማድረግ እንደምንችልና ኢትዮጵያ ላይ ሆነን ደግሞ አክሰስ ማድረግ የምንችለው በዩኬ አካውንት ወይም ደግሞ 7ቱ ቲክቶክ ገንዘብ በሚሰራባቸው አካውንቶች ላይ ወይም ሀገሮች ላይ እንዴት አድርገን ጆይን ማድረግ እንደምንችል ምንስ ገንዘብ መስሪያ መንገዶች እንዳሉ ነው የምንመለከተው። እነዚህን ገንዘብ መስሪያ መንገዶችን በመጠቀም ብቻ በዚህ ክረምት በሚገባ ከዜሮ ተነስተን ምንም አይነት ስኪል ሳይኖረን በቀላሉ ከቲክቶክ በምናገኘው ገንዘብ ብቻ ከቤት መውጣት እንችላለን። ይህም ደግሞ የምላችሁ በቅርቡ 3 ሰዎች ከቤታቸው ስለወጡ ነው። የኛ ተማሪ የነበሩት ከዚህ በፊት አንደኛው የመጀመሪያው ክፍያው ከ192 ሺህ ብር በላይ እንዲሁም ደግሞ ሌላኛው ከ302 ሺህ ብር በላይ ከዛ በተጨማሪም ደግሞ ከ100 ሺህ ብር በላይ ተከፋይ በመሆን ከቤታቸው ሊወጡ ችሏል። ከቤታቸው መውጣታቸው ብቻ አይደለም ለቤተሰቦቻቸውም እገዛ እያደረጉ ያሉ ልጆችን ስላሉን ቲክቶክ ላይ ብዙዎቻችሁ ከምትረዱበት መንገድ ወጣ ያለ አሰራር ነው ያለው። ብዙዎቻችሁ ቲክቶክን የምትመለከቱት የሆነ የማይጠቅም ቪዲዮዎችን ስክሮል አድርጋችሁ በማየት ለመሳቅ ለመዝናናት ወይ ደግሞ የሆነ ቃል ለመግዛት ፈልጉ ሰርች ለማድረግ ብቻ ነው። እንደዛ ፈጽሞ አይደለም። ቲክቶክ በአሁኑ ሰዓት ላይ ኢንተረስት ሚዲያ ነው። ኢንተረስት ሚዲያ ነው ማለት ቲክቶክ የኛን ኢንተረስት የኛን ፍላጎት ያውቃል ማለት ነው። ስለዚህ ቲክቶክ ከሶሻል ሚዲያነት ወደ ኢንተረስት ሚዲያነት አድርጓል። ስለዚህ የኛ ፍላጎት አወቀ ማለት በእኛ ፍላጎት ላይ የምንፈልገውን ነገር በመረዳት የሚያስፈልገን ነገር ያቀርብልናል ማለት ነው። ለዚህም ነው ብዙ ጊዜ ቲክቶክ የኛን ድምጽ ይሰማል ተብሎ የሚታሰበው። ለምሳሌ በቅርቡ የገጠመኝን አድርጋ ልንገራችሁ። በጣም ማውቀው አንድ ሰው ነበርና የሱን ፋይል ለማየት ወይም ደግሞ ሰርች ለማድረግ ፈልጌ የልጁን ስም ጠፋኝና ከስንት ጊዜ በኋላ ነው እንግዲህ ከአልሞስት ከ2-3 ዓመት በፊት ነው ማውቀው ኮንተንቱን እሱ ጋር የሚሸጡ እቃዎችን ለመግዛት ፈልጌ ለስቱዲዮ ሰርች ለማድረግ ፈለኩና ስሙ ጠፋኝ። እንደዚህ አይነት የሚሰራ ልጅ እንደዚህ ምናምን ብያልኩኝ ማለት ነው። ዱ ዩ ቢሊቭ የልጁ ኮንታክትም ስቲል ነበረኝ ግን ሴቭ ያደረጉበት ስም አላቅም ነበር። ከዛ ቲክቶክ ላይ እስኪ ሰርች ላድርገው ብዬ ቲክቶክ ላይ ልገባ ስል ገና ሰርች ባሩ ጋር የልጁን ስም አመጡ። እንግዲህ አስቡት ምን አይነት አካሄድ እየሄደ እንደሆነ ማለት ነው። ስለዚህ ቲክቶክ አሁን ላይ ኤቭሪ የምናደርጋቸውን አክቲቪቲዎቻችንን ያውቃቸዋል ማለት እንችላለን። በዛ ልክ ነው ያዳምጠናል የምንለው ወይም ይሰልናል የምንለው ማለት ነው። ስለዚህ ፍላጎታችንን ካወቀ ለምሳሌ ሶፋ ስንል ገና ቲክቶክ ላይ ስንገባ ስለ ሶፋ ጉዳዮችን ያመጣልናል። ቤት ስንል ስለ ቤት ጉዳዮች ያመጣልናል። መኪና ስንል ስለ መኪና፣ ሜሲ ስንል ስለ ሜሲ ብዙ ነገሮችን ያመጣል ማለት ነው። ስለዚህ ኢንተረስት ሚዲያ ነው ማለት የሚያስፈልገንን ያውቃል ማለት ነው። ወይ ከዚህ በፊት ምን ጉዳይ ስናወራ እንደነበር ያንን መሰረት አድርጎ ፊዳችን ላይ የሚያመጣው ኮንተንት ምንድነው ከኢንተረስታችን ጋር ሪሌትድ የሚያደርጉ ኮንተንቶች ነው። በዚህም የተነሳ ቢዝነስ ለመስራት በጣም ቀላል ያደርገዋል። የሚጠቅመን የማይጠቅመን ኮንተንት ሳይሆን ፊዳችን ላይ የሚመጣው ከኛ ጋር ሪሌትድ የሆነ ስለሆነ ስለዚህ ለኛ የሚያስፈልገውን ነገር ያመጣል። ለምሳሌ ዩቲዩብ ላይ ወይም ደግሞ ዩቲዩበር ከሆነ ካሜራ ፍሮንት ላይ ያመጣል ወይም ደግሞ ማይኮችን የመሳሰሉ እቃዎችን ፍሮንት ላይ ያመጣልታል ወይም ደግሞ ፊዱ ላይ ያመጣልታል። በዚህ አማካኝነት ሰው እንዲገዛ ያደርገዋል ማለት ነው። አሁን ኢትዮጵያ ላይ እንኳን ብትመለከቱ ኢትዮጵያ ላይ ብዙ ጊዜ እያንዳንዱ ኮንተንት ክሬተሮች ማስታወቂያዎች ነው የሚተላለፉበት። ስለዚህ የሆነ እቃ ለመግዛት ስትፈልጉ ራሱ ቲክቶክ ላይ ገብታችሁ ነው ሰርች የምታደርጉ። ያ ማለት ወደ ቢዝነስነት በጣም አድርገዋል ማለት ነው ቲክቶክ። የዩኬ አካውንት በመጠቀም 8 ኢንካም ስትሪሞች አሉ። ነገር ግን እኛ ከዚህ ሆነን አክሰስ ማድረግ የምንችላቸው የታክስ ኢንፎርሜሽን የማይጠይቁ ወይም ደግሞ ሬዚደንት አይዲ የማይጠይቁ
በቀላሉ አክሰስ ማድረግ የምንችላቸው አምስቶችን እንዴት አድርገን ገንዘብ ማግኘት የምንችልባቸው ኢንካም ስትሪሞችን 5 ኢንካም ስትሪሞችን እንመለከታለን። ቀሪዎቹን ሁለቱ ደግሞ እዚሁ ከአምስቱ ውስጥ ደግሞ ሁለቱም ከኢትዮጵያ ሆነን አክሰስ ማድረግ የምንችለውን ሜትር ነው። ስለዚህ እነዚህን አምስቱ ነገሮች ምንድናቸው የሚለውን አንድ ባንድ መልከታ። እነዚህን ነገሮች በመጠቀም ቲክቶክ ላይ ከክሬተር ሪዋርዶች ውጭ በቲክቶክ ሾፕ እንዴት ገንዘብ ሜክ ማድረግ እንደምንችል፣ በላይቭ ሜክ ማድረግ እንደምንችል፣ በሰብስክሪፕሽን እንዴት አድርገን ገንዘብ ሜክ ማድረግ እንደምንችል፣ ማርኬት ፕሌስን በመጠቀም እንዴት አድርገን ገንዘብ ሜክ ማድረግ እንደምንችል እንመለከታለን። እነዚህን ነገሮች ማለት ቲክቶክ ላይ በአንድ ነገር ብቻ ሳይሆን በተለያዩ 5 ነገሮች ገንዘብ ሜክ ማድረግ ከቻላችሁ ከቤት መውጣት ይችላል። ቢኮዝ የምትከፈሉት በዶላር ነው። አሁን ላይ ባንክ ላይ ያለው የዶላር ምንዛሬ ደግሞ ምን ያህል እንደሆነ ታውቁታላችሁ። ስለዚህ አንድ ቦታ ላይ ተቀጥራችሁ የምትሰሩ ከሆነ ወይ ደግሞ ተማሪዎች ከሆናችሁ ከዩኒቨርሲቲ ወይ ከትምህርት ቤት ወጣችሁ ከዛ ላይፍን ለመጋፈጥ አስቡት። ያኔ ምን ያህል የኑሮ ውድነቱ እንደሚጨምር። ተቀጣሪ ከሆናችሁ ደግሞ የመንግስትም የግል ሊሆን ይችላል የሚመጣው ኢንካም በየቀኑ ቋሚ ነው ወይም በየወሩ ቋሚ ነው። ነገር ግን በየዕለቱ ደግሞ እድገቱን ሳሉት የዋጋዎቹን ግሽፈት ማለት ነው። ስለዚህ እሱን ለማስተካከል በጣም ነው የሚረዳችሁ። በዛ ላይ በጣም በቀላሉ ልትሰሩት የምትችሉት መንገድ ነው ማለት ነው። እንዴት አድርገን መስራት እንደምንችል እንመልከት። ቤዝድ ኦን ዳት ዛሬ የምናያቸው እነዚህን ገንዘብ የሚሰራባቸው መንገዶች ነው። ከክሬተር ውጭም በሌላ አይነት መንገድ ገንዘብ መስራት እንችላለን፣ ከክሬተር የተሻለ ማለት ነው። ሞስት ኦፍ ታይም ክሬተር የሚለው ሪፐርፐዚንግ ስላለው ነው። ክሬተር ላይ የሚለቀቁ ቪዲዮዎችን ቲክቶክ፣ ዩቲዩብ ላይ፣ ዩቲዩብ ሾርት ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ ተለቆ ድጋሚ ገንዘብ መስራት ስለሚችለው በተለያዩ ፕላትፎርሞች ላይ። እነዚህ ነገሮች ደግሞ ብቻቸውን በቲክቶክ ላይ ከሆነ ቲክቶክ ላይ ብቻ የሚሰሩ ናቸው፣ ሌሎቹ ጋር የማይሰሩ ስለሆኑ ነው። ቲክቶክ ላይ ገንዘብ ሊሰራባቸው የሚችሉ መንገዶች የመጀመሪያው በዋናነት 5ኛ የምናያቸው እዚህ ጋር 5 መንገዶችን ነው። 3ቶቹ በዩኬም ተከፍተው የዩኬ ታክስ ኢንፎርሜሽን ኤንድ አይዲ የመሳሰሉ ስለሚጠይቁ እነሱን መስራት ስለማንችል ዝም ብለን ከላይ አይተናቸው የምናልፋቸው ነው። ግን ገንዘብ መስራት የምንችልባቸው 3ቱን እናያለን። 5ቱን እናያለን። ፈርስት ዋን ሪዋርድ ፕሮግራም ይባላል። ሪዋርድ ፕሮግራም ይባላል ኦርጋኒክ የሆኑ ወይም ደግሞ ኦሪጂናል የሆኑ ቪዲዮዎችን ቲክቶክ ላይ ፖስት በማድረግ በመታየታቸው ገንዘብ የምትሰራበት። ሁለተኛው ቲክቶክ ሾፕ የሚባለው። ቲክቶክ ሾፕ 2 አይነት መንገድ አለው። አስ ሴለር ኤንድ ፕሮሞተር ወይም ደግሞ አፍሌት ማርኬተር በሚል ይከፈላሉ። ሴለር የሚባለው እቃውን ራሱን አምርቶ ለምሳሌ ዩኬ ብትሆን ዩኬ ውስጥ እቃውን ራሱ አምርቶ ሰውየው ከዛ ያንን እቃ ለመሸጥ ቢፈልግ የራሱ ስቶር አለው፣ የራሱ ማቴሪያሎች አሉ፣ ኤቭሪቲንግ የተሟላለት ይኖረዋል። ስለዚህ ሰውየው ሻጭ ነው። እቃውን ቲክቶክ ላይ ፖስት ያደረገውና በዛን እቃ ሰው ሲገዛው ሙሉ ለሙሉ ትርፉ ወደሱ ይሆናል ከቲክቶክ ላይ የሚጋራውን ተጋርቶ። አፍሌት ማርኬተር ወይም ደግሞ ፕሮሞተር ሲባል ደግሞ እኛ ሰዎች እቃዎችን እዛ ጋር ያስቀምጣሉ። እንደ ክሬተር የእነሱን እቃ እኛ እናስተዋውቅላቸውና ከሚተዋወቀው እቃ ላይ ሰው ዳይሬክት ሊንክ አለ ፕሬስ አድርጎ ሲጫን ኮርስ ላይ እናየዋለን። ፕሬስ አድርጎ በሚጫንና እቃውን በሚገዛበት ሰዓት እኛ ኮሚሽን እናገኛለን። ኮሚሽኑ ምን ያህል መሆን አለበት? የመሳሰሉት ዛሬ ማታ የሚለቀቀው ከላይቭ ካለቀ በኋላ ማታ 4 ሰዓት ላይ የሚለቀቀውን ኮርስ አይተ ትረዳዋለህ። በጣም ኢዚ ስለሆነ ቀጣዩ ሌላኛው ላይቭ እና ብራንድ ዲሊንግ ወይም ስፖንሰርሺፕ የሚባለው ነው። ከዚህ ጋርም ተያያዙ ሰብስክሪፕሽን የሚባላል። በሰብስክራይብ በዚህ ክረምት ይህንን ቪዲዮ የምትመለከቱ ሁሉ ይህንን ክረምት በአግባቡ መጠቀም ካልቻላችሁ ቀጣይ ዓመት ክረምት እስከሚመጣ ድረስ ህይወታችሁ ይበላሻል። ኮምፕሊትሊ ነው የምነግራችሁ። ስለዚህ የኛውን ክረምት ፈጽሞ ሊያመልጣችሁ አይገባም። አሁኑኑ ከቤት መውጣት አለባችሁ። መስከረም 2019 ላይ ራሳችሁን ከቤት ወጣችሁ ህይወትን እየተጋፈጣችሁ ህይወትን የተሻለ እያደረጋችሁ ማግኘት አለባችሁ። ስፔሻሊ ደግሞ እድሜያችሁ ከ18 ዓመት በላይ የሆነና 35 ዓመት ድረስ ያላችሁ ሰዎች ከሆናችሁ በዚህ እድሜ ሬንጅ ውስጥ የምትገኙ ከሆናችሁ የግዴታ ራሳችሁን መቻል አለባችሁ። እኔ ዩኒቨርሲቲ ተማሪ ያለሁኝ እንዴት አድርጌ ከግቢ ልወጣ እንደቻልኩኝ፣ ቲክቶክን ብቻ በመጠቀም እንዴት አድርጌ ራስን ብራንድ መገንባት እንደቻልኩኝ፣ እንዴት አድርጌ ደግሞ ከቲክቶክ በሚመጣ ኢንካም ላይፍ ላይ ለውጥ ማምጣት እንደቻልኩኝ፣ ከአንድ 2-3 ስራዎችን እንዴት ልሰራ እንደቻልኩኝ፣ የተለያዩ ኢንካም ስትሪሞችን እንዴት አድርጌ ደግሞ ጀነሬት ማድረግ እንደቻልኩኝ በሚገባ ከዚህ በፊት አሳይቻችኋለሁ። ስለዚህ እሱን መመልከት ትችላላችሁ። ከዛ በተጨማሪም ደግሞ ይህንን ለመውጣት የሚያስችላችሁን ቴክኒክ እያንዳንዱን ማስተርፒስ ከዜሮ ጀምሬ እኔ ያለፍኩበትን እያንዳንዱን በሚገባ አሳያችኋለሁ ማለት ነው። ከሰኔ 28 እስከ ሰኔ 30 ባሉ ቀናቶች ውስጥ ላይቭ ላይ ከእናንተ ጋር ተገናኝተን በነፃ እንዴት አድርጋችሁ ህይወታችሁን ማሻሻልና ከቤት መውጣት እንዴት እንደምትችሉ፣ እንዴት የራሳችሁን ኢንካምስ ቢልድ ማድረግ እንደምትችሉ በዚህ ክረምት እያንዳንዱን አሳያችኋለሁ። ነፃ ነው። ይህንን ጆይን ለማድረግ አታልበትረ 21 የቴሌግራም ቻናል ላይ ጆይን ማድረግ ትችላላችሁ። እንዲሁም ደግሞ በዚህ ክረምት ከቤት መውጣት የሚል ቴሌግራም ሊንክ እታች ዲስክሪፕሽን ላይ አስቀምጬላችኋለሁ። በሱ ሊንክ ገብታችሁ ጆይን ማድረግ ትችላላችሁ ማለት ነው። አካውንትን ስለወደደው አንተን ስለወደደ ሰብስክሪፕሽን ፊ አለ። የፈለከውን ያህል ፐርሰንት ፓኬጅ ታዘጋጅለትና
በየወሩ ለነዛ ሰዎች ብቻ የሚደርሳቸው ቪዲዮ ታዘጋጃል፣ ሌሎቹ ሰዎች ላይደርሳቸው ይችላል። ለምሳሌ ኮርስ ቲክቶክ ላይ መስራት ይቻላል። ቲክቶክ ላይ ኮርሱን ታደርገውና ግን ሰብስክራይብ ያደረገ ሰው ያን ገንዘብ መክፈል የሚችል ሰብስክሪፕሽን ወይም ሜምበርሺፕ የሚባለው ማለት ነው፣ እሱ መክፈል የሚችል ሰው ብቻ ይደርሰዋል፣ ለሌላው ኦዲየንስ ግን አይደርሰውም ያ ቪዲዮ። ይህ ዩቲዩብ ላይም አለ፣ ላይቭ አለ። ኦብቪየስሊ የሚታወቅ ነው። ኢትዮጵያ ውስጥ ብዙ ቲክቶከሮች ሌሊቱን ሙሉ ሲሰሩበት የሚያሩት ሲጫጫሁ፣ ሲሰዳደቡ ምናምን የሚታይበት ኮንተንት ነው። ላይቭ ላይ ሰው ጊፍት ሲሰጥ ማለት ነው። ሰዎቹ በፍላጎታቸው እነሱ ባዘዙ ነገር ወይ ደግሞ ባደረግከው ነገር ብቻ የሰው ፍላጎት መሰረት አድርጎ የሚሰጡ ኮይን ነው። ያ ኮይን ተገልብጦ ወደ ገንዘብ ይቀየራል፣ ወደ ዶላር። ብራንድ ዲሊንግ ወይም ደግሞ ስፖንሰርሺፕ የሚባለው ደግሞ እቃዎችን በማስተዋወቃቸው ይህ ማለት ኢትዮጵያ ውስጥ ያለው ነው። በዋነኝነት የተለያዩ ኢትዮጵያ ውስጥ ፌመስ የሚባሉ ቲክቶከሮች በመንግስትም በግለሰብም ደረጃ የሆነ እቃ የሆነ ድርጅትን ያስተዋውቃሉ። ለዛ ላስተዋወቁበት ነገር ገንዘብ ይሰጣቸዋል። ማስታወቂያ ፕሮሞሽን የሚባለው ማለት ነው። ቀጣይ ፓርት ክሬተር ሪዋርድ። እያንዳንዱ ነጥለኒ ክሬተር ሪዋርድ የራሱ የሆነ ሪኳየርመንት አለው። ክሬተር ሪዋርድን ጆይን ለማድረግ አንደኛው 18 ዓመትና ከዛ በላይ መሆን ይጠይቃል። ፎሎወር 10,000 ፎሎወር እና ከዛ በላይ ይጠይቃል። በ30 ቀን ውስጥ ቪዲዮዎቹ የመጀመሪያው እስከ መጨረሻ ፖስት የተደረጉት ያ ማለት 30 ቀን ውስጥ ያሉ ቪዲዮዎች ወር 3 ወር ሊቆይ ይችላል አካውንቱ። 3 ወር ውስጥ 90 ቪዲዮ ፖስት ቢደረግ ግን ሞኔታይዜሽን አክሴፕት የሚደረገው የ30 ቀናቶች የመጨረሻ 30 ቀናቶች የተለቀቁ ቪዲዮዎች ቪዲዮዎቻቸው ተደምሮ አንደኛው 30 አንዱ 30,000 50,000 60,000 ሁሉም የ30 ቀን ውስጥ ላስት 30 ዴይስ ነው ማለት ነው። 30 ዴይስ ያለው ቪው ተደምሮ ከ100,000 በላይ እይታ ከሆነ ሞኔታይዝ ማድረግ ይቻላል። ሌላው ሪኳየርመንቱ ደግሞ አካውንቱ ኤሊጂብል የሆኑ ካንትሪዎች ያ ማለት ክሬተር ሪዋርድ የሚሰሩበት ሀገሮች ላይ የተከፈተ መሆን አለበት። ከዛ ውጭ ደግሞ አካውንቱ ኢን ጉድ ስታንድ መሆን አለበት። ጉድ ስታንድ ማለት እዛው ኮርስ ላይም ሞኔታይዜሽን ፕሮግራም ክሬተር ሪዋርድ 3ኛ ሞጁላችን ላይ ጆይን ለማድረግ ስንሞክር አካውንታችን በምን ስታንዳርድ መሆን አለበት፣ እንዴት አድርገንስ አካውንት ስታተሳችን ቼክ ማድረግ አለብን የሚል ኮርሱ ጋር ስላለ የምናየው ይሆናል። ስለዚህ አካውንታችን ጉድ ስታንድ ማለት ምንም አይነት ፔናልቲ ስትራይክ የሌለበት፣ ኮሚኒቲ ጋይድላይን ጥሰቶች የሌሉበት፣ ኮፒራይት ስትራይክ የሌለበት፣ እነዚህ ነገሮች አሟላ ከሆነ ሞኔታይዝ መሆን ይችላል። ስለዚህ በዚህ መሰረት ፐርፎርማንሳችን ወይ ደግሞ ገንዘባችን የምንሰራው ቲክቶክ ላይ ኢቫሉዌት ቲክቶክ የሚያደርገው በአራት መሰረታዊ በሚባሉ ምሰሶዎች ነው። እነዚህም ኦሪጂናሊቲ ወሳኝ ነው። ኦሪጂናሊቲ ሲባል ሪዩዝ ኮንተንት መደረግ ይችላል። ኦሪጂናሊቲ የግዴታ ዩጂሲ መሆን የለበትም። ዩዘር ጀነሬተር ኮንተንት መሆን የለበትም። ራሳችን ቀርጸን ራሳችን ኤዲት አድርገን ራሳችን የምናደርገው ሳይሆን የሰውን ቪዲዮ ቢሆን ግን የምንጠቀምበት ወይ አለው ሪዩዝ ኮንተንት። ለምሳሌ የሆነ ሰው ፉቴጅ ልንወስድ እንችላለን። የቀደም እንዳንተው ስለ ትራምፕ ለማውራት ብንፈልግ የትራምፕ ከዚህ በፊት የተናገራቸው ቪዲዮዎችን አመጣን ትራምፕ በዚህ ወቅት እንዲህ ብሏል፣ ነገር ግን ደግሞ ዛሬ እንዲህ ብሏል። የተለያዩ ንግግሮችን ያመጣን በአስተማሪ መንገድ ኮሜንታሪ በማድረግ ናሬት በማድረግ ሊሆን ይችላል፣ ወይ ደግሞ ፈኒ በሆነ መንገድ ልንገልጸው እንችላለን። ብቻ ግን ኦሪጂናል ከነበረው ኮንተንት የተወሰነ ይዘቱን ሪፎርም መደረግ አለበት። ያንን ካሟላ ኦሪጂናል ነው። ምክንያቱም አዲስ እንትን የተሰጠው ራሱን ግን መልሰን ኮፒን ፖስት ብናደርገው ቶታሊ ዲስኳሊፋይድ ነው። ሁለተኛው ቲክቶክ የኛን ገንዘብ እንድሰራ ወይ ደግሞ አካውንታችን ሞር የተሻለ እንዲሆን እንትን ፐርፎርማንስ ፋክተሮቹ ሁለተኛው ፕሌይ ዱሬሽን ወይም ደግሞ ዌች ታይም የሚባለው ነው። ቪዲዮዎቻችን የሚለቀቁት አቬሬጅ ዱሬሽናቸው ምን ያህል ነው የሚለው ነው። ከዛ ሶስተኛው ደግሞ ሰርች ቫልዩ ነው። ኤስኢኦ የሚባለው አካውንታችን ሞር አሪፍ ገንዘብ ለማግኘት የተሻለ መሆን ሰርች ኢንጂን ኦፕቲማይዜሽን የምንለቃቸው ቪዲዮዎች ሰርች ይደረጋሉ ወይ። ለምሳሌ ስለ ኢትዮጵያ ጉዳይ ፖስት ብናደርግ ዩኬ ላይ ያለ ሰው ስለ ኢትዮጵያ ሰርች የማድረግ እድሉ በጣም ዝቅተኛ ዜሮ የሚባል ነው። ግን ስለ ዩኬ ፕሬዚዳንት ፖስት ብናደርግ ዩኬ ላይ ያለ ሰው ስለ ኢትዮጵያ ፕሬዚዳንት ሰርች ያደርጋል። ምክንያቱም የራሱ ጉዳይ ነው፣ ፕራዮሪቲ የሚሰጠው ጉዳይ ነው። ስለ ኢትዮጵያ ጠቅላይ ሚኒስትር ፖስት ብናደርግ አያዩትም፣ ላያውቁት ላይ ይችላሉ። እኛ የዩኬውን እንደማናውቀው እነሱም ላያውቁት ይችላሉ። አራተኛው ደግሞ ኢንጌጅመንት ነው። ኢንጌጅመንታችን የምንለው ቲክቶክ ላይ ላይክ ተደርጓል፣ ሼር ተደርጓል፣ ኮሜንት ተደርጓል፣ ሪፖስት ተደርጓል የመሳሰሉት ማለት ነው። ሪል ኢንጌጅመንቱ ምን ይመስላል የሚለውን እነዚህን አራት ነገሮች መሰረት አድርጎ አካውንታችንን ቫይራል እንዲሆን የተሻለ ገንዘብ እንዲያገኝ እንዲሁም ደግሞ ሪል የአካውንት ትክክለኛ ነው ወይም ደግሞ ሂውማን ነው እየተጠቀመ ያለ የሚለውን ሜጀር ያደርጋል ማለት ነው ቲክቶክ። ቀጣዩ የምናየው ሪቬኑ ነው። በዚህ በክሬተር ሪዋርድ ምን ያህል ነው ገንዘብ ሊሰራበት የሚችለው ነው። ቤዝድ ኦን ኒሾች፣ ቤዝድ ኦን ዎች ታይም፣ እነዚህ ቅድም ያየናቸው እነዚህን መሰረት አድርገን ሊታዩ የሚችሉት ገንዘብ ሊሰራ የሚችለው ቪዲዮዎቻችን በ1000 እይታ ውስጥ ምን ያህል ገንዘብ ይሰራሉ ነው። ቪዲዮዎቻችን ያው ክሬተር ሪዋርድን ጆይን ለማድረግ 1 ደቂቃና ከዛ በላይ መሆን አለባቸው። ስለዚህ ይሄኛው የሰከንዳችን ነው፣ ሰከንድ የምናየው ነው ወይም ደግሞ የታይሙ። ይሄኛው ደግሞ የምንመለከተው ሪቬኑአችንን ነው። አሁን ሪቬኑአችን በዚህ መንገድ ከፍ እያለ ለመሄድ
እዚህ ጋር ቪዲዮአችን ከፍ ያለ ለመሄድ ሪቬኑ ከፍ ላይ ያለ ለመሄድ ሰከንዱም የሚታየውም ሰከንድ ምን ማለት አለበት ከፍ ማለት አለበት። እዚህ ጋር +1 ሚኒት ከሆነ ሪቬኑአችን በጣም ከፍተኛ ይታያል። ሁለተኛ ደግሞ ኮንተንቶቻችን ለምሳሌ ኤዱኬሽናል ኮንተንት ከሆነ ሰው ከጀመረው ለመጨረስ ይሞክራል ያልገባው ነገር ምናምን ስለሚኖር፣ ኢንተርቴይንመንት ከሆነ ምናምን ማለ አቋርጦት ሊወጣ ይችላል። የመሳሰሉት ኬዞች ይኖራሉ። ስለዚህ እንደየኒሹ ይለያያል። ደቂቃው በጨመረ 15 ሰከንድ ሜቢ የሚታይ ከሆነ እዚህ ጋር 60 ሰከንድ እዚህ ጋር ደግሞ ሞር ኤዱኬሽናል ኮንተንት ብለን እናጠቃለን። ከ60 ሰከንድ በላይ ከሆነ አስተማሪ ኮንተንቶች ናቸው ብዙ ጊዜ የሚሄዱት። እዚህ ጋር ደግሞ ሾርት የምንለው ወይም ደግሞ ሪቬኑአችን ክፍያችን ነው። ከዚህ ተነስቶ 15 ሰከንድ ከተያየ የተወሰነ ፐርሰንት ገንዘብ ሜክ ያደርጋል። እዚህ ጋር የተወሰነ ያህል ገንዘብ ቴን ሂር የተወሰነ ያህል እዚህ ጋር የመጨረሻውን የሪቬኑ ገንዘብ ይሰራል ማለት ነው። +1 ሚኒት ከታየ ወይ ደግሞ ከደቂቃው ሙሉ ከተጨረሰ ማለት ነው የተለቀቀውን ፖስት። ስለዚህ ሙሉ ሪቬኑ ይሰራ ማለት ለምሳሌ ኒሹ ቅድም ባለፈው አይተናል። ኤዱኬሽን ምንድነው ቢዝነስ ኤንድ ፋይናንስ ላይ የሚሰራ ከሆነ የቢዝነስ ኤንድ ፋይናንስ መጨረሻው $8 ከሆነ ለማስታወቂያ የተከፈለው $8 ድረስ በ1000 ቪው ሊሰራ ይችላል ማለት ነው። ስለዚህ ሁሌም ቢሆን ማተር የሚያደርገው ምንድነው ቪዲዮዎቻችን ሮቴሽን ቤተር ሮቴሽን እና ፕሪሚየም አድ ራን የሚደረግበት ከሆነ ፕሪሚየም አድ ማለት እንደየኒሹ ለሪል ስቴት የሚያስተዋውቁትና ለልብስ የሚያስተዋውቁት እኩል ክፍያ ሊከፍሉ አይችሉም። ለፈርኒቸር የሚያስተዋውቅ ከሪል ስቴት ጋር እኩል አይከፍልም። ምክንያቱም ያኛው ሞር ዲማንድ አለው ሞር ገንዘብ ትልቅ ስለሚያስገቡ ትልቅ የሆነ ክፍያ ስለሚከፍሉ ይለያያል። ማተር የሚያደርገው ሪቴንሽን ፕላስ ፕሪሚየም አድ ይሆናል ማለት ነው። ሁለተኛው ቲክቶክ ላይ ገንዘብ ሜክ የምናደርግበት ደግሞ ቲክቶክ ሾፕ ነው። ቲክቶክ ሾፕ የሚባለው ሴለር ቅድም አፍሌተር እና ሴለር ስንኖር ነው። አፍሌተር ከሆነ ኢንቨስተሮች የራሳቸው የሆነ ሱቅ ኖራቸው ስቶር ኖራቸው ያንን መሸጥ ሲፈልጉ ነው። ኢትዮጵያ ላይ ሰዎች ፈርኒቸር እንደዚህ ምናምን ብለው የሚያስተዋውቁት ስቶር የኢትዮጵያ ሲስተም ላይ እቃችንን ኦንላይን ላይ መሸጥ እስኪሉ ወይም ልምዱ ስለሌለ ወይም ደግሞ እድሎቹ ስላልተመቻቹ ነገርየው ሰው በአካል ሄዶ ነው ገዝቶ ምናምን የሚመጣው። ሁለተኛ ደግሞ የተባለው እቃ እውነተኛ ይሁን ውሸት ይሁን ምናምን የመሳሰሉት ነገር ይሄ የውሸት ነገሮች ስለሚበዙት ሰው በአካል ሄዶ አጣርቶ ነክቶ ዳሶ ምናምን ነው። እዛ ጋር ግን ሁሉም እቃዎቹ የተባለውን ስፔሲፊኬሽን ካላሟላ መቅጣት ይቻላል የተላከው እቃ። ምክንያቱም ሲላክ የራሳቸው መለያ አይዲ ስላላቸው የእቃው አይዲ ማለት ነው ሴሪያል ናምበሮች ስላሏቸው እነዛ ሴሪያል ናምበሮች ቼክ ሲደረጉ ያቃ የተባለውን ኒትሬንት የተባለውን ነገር ካጎደለ መክሰስ ይችላሉ። ሁሉም ነገር አውቶሜትድ ነው ዲጂታል ስለሆነ። ስለዚህ ሴለሮች ከሆኑ የራሳቸው ስቶር አላቸው። በዛ ስቶር መሰረት ለምሳሌ ኳሊቲ የሆነ ኤሌክትሮኒክስ፣ ቢዩቲ እቃዎችን፣ ክሎዞችን የመሳሰሉትን ራሳቸው በራሳቸው የሚሸጡት ነው። እነዚህ ሰዎች ደግሞ የራሳቸው ካምፓኒ ካልታወቀ ብዙ ተከታይ ከሌለው ምን ያደርጋሉ? ለአፍሌተሮች ወይ ነው ለአስተዋዋቂዎች ለፕሮሞተሮች እንደ ሚድልማን በመሆን ኮሚሽን የምናገኝ ለኛ ይሰጣሉ። ስለዚህ ፖስት ያደርጋሉ። ሾፕ ላይ ስንመጣ ሾኬዝ ውስጥ እናስገባዋለን። ከሾኬዝ ውስጥ እኛ ከፈለግነው ቪዲዮ ጋር ሰርተን ሊንክ እያደረግን ያን ቪዲዮ ፖስት እናደርጋለን። በዛ ሊንክ መሰረት ሰው ኦርደር ሲያደርግ እቃውን እንገዛለን። ስለዚህ እኛውን እቃውን እንዴት አድርገን ነው ፕሮሞት ማድረግ? አንቦክስ በማድረግ ለምሳሌ ስልክ ከሆነ ስልኩን ከፍተን አንቦክስ በማድረግ በመክፈት ሪቪው በማድረግ ኮሚሽኖችን ልንሰራ እንችላለን። ሌላኛው የአፍሌት ፕሮግራም ነው። አፍሌት ፕሮግራም ጋር የተሻለ ፕሮፊት ለማግኘት የሚሰራበት መንገድ አለ። አትሊስት 10% እኔ ሞር ሪኮመንድ ማድረጉ ፐርሰናል ጠቅላላ ጥናቶች ናቸው። 10% ነው አቬሬጅ ኮሚሽን መሆን ያለበት። እኔ ግን 20% እና ከዛ በላይ ቢሆን እመርጣለሁ። ሁለተኛ ደግሞ $20 በላይ የሆነ እቃዎችን ማስተዋወቅ አሁን ለምሳሌ $20 ቢሆን 10% አብዛኞቻችሁ በተደጋጋሚ ተጠይቆኝ የነበረ የቲክቶክ ማስተር ክላስን አንደም ቲክቶክ ክሬተር ሪዋርድ ዋን ቱ ዋን ክላሳችንን ጆይን ለማድረግ የምትፈልጉ ብዙዎቻችሁ የምትጠይቁት አንድ ጥያቄ ነበር። ይሄም ደግሞ ክላሱን ጆይን ለማድረግ አሁን ላይ ሰኔ ስለሆነ የ12ኛ ክፍል ተፈታኝ ነኝ፣ የኢንትራንስ ኤግዛም ወይም ደግሞ ዩኒቨርሲቲ ኤግዚት ኤግዛም ተፈታኝ ነኝ፣ ከዛ ውጭም ደግሞ ተማሪ ነኝ። ስለዚህ ፕሊስ የመመዝገቢያው ጊዜ ይራዘምልን ሐምሌ ላይ እንድንጀምር ይሆንልን የሚል ነበር። ስለዚህ ይሄንን ብዙዎቻችሁ በተደጋጋሚ ስለጠይቃችሁ ለእናንተ ብቻ የተሻለ ወይ ደግሞ ስፔሻል የሆነ ፓኬጅ አዘጋጅተንላችኋል። የቲክቶክ ማስተር ክላስን ከዛሬ ጀምሮ እስከ ሰኔ 27 ድረስ መመዝገብ የምትችሉ ይሆናል። የምንቀበለው በጣም ጥቂት ተማሪ ነው። ይህንንም እድል ያራዘምነው ለተወሰኑ ተማሪዎች ነው። ይህ ኮርስ የመጨረሻ የዚህ ዓመት ምዝገባችን ነው። ከዚህ በኋላ ማንንም ተማሪ አንቀበልም። ስለዚህ ለመመዝገብ እስከ ሐምሌ 27 ድረስ መመዝገብ ትችላላችሁ። ለመመዝገብ እስከ ሰኔ 27 ድረስ መመዝገብ ትችላላችሁ። ለመመዝገብ ደግሞ እታች ዲስክሪፕሽን ሊንክ አለላችሁ። እንዲሁም ደግሞ እታች መመዝገቢያ ሊንክ የሚላለ የቲክቶክ አውቶሜሽን
ክላስ መመዝገቢያ ሊንክ ተብሎ ተቀምጦላችኋል። እሱን በመጫን ገብታችሁ መመዝገብ ትችላላችሁ። ከዛ በተጨማሪ ደግሞ አታልበትራ 26 የቴሌግራም አካውንት ላይ ገብታችሁ መመዝገቢያ ፎርም ብትሉ ለሁላችሁ መልካልን። ከዛ በተጨማሪ ደግሞ አልበትራ ቦት ላይ ገብታችሁ መመዝገብ ትችላላችሁ። በአልበትራ ቦት ላይ መመዝገብ ትችላላችሁ። አታልበትራ 26 መመዝገብ ትችላላችሁ። ከዛ በተጨማሪ ደግሞ ታች ዲስክሪፕሽን ላይ በሚገኘው ደግሞ ዌብሳይታችን ላይ ገብታችሁ መመዝገብ ትችላላችሁ። ገብታችሁ ከተመዘገባችሁ በኋላ የከፈላችሁበት እንደነሰኝ አታልበትራ 26 የቴሌግራም ቻናል ላይ መላካችሁ እንዳትረሱ። ምዝገባው እስከ ሰኔ 27 ነው የሚቆየው። ከዛ በኋላ የሚመጣ ማንኛውም ተመዝጋኝ ፈጽሞ የምንቀበል አይደለም። ይሄንንም ያራዘም ነው። የዩኒቨርሲቲ ተማሪ ነኝ፣ ሰራተኛ ነኝ፣ ክረምት ላይ ነው ስራ አቁሜ ጊዜ ላገኝ የምችለው፣ እንዲሁም ደግሞ የ12ኛ ክፍል ተፈታኝ ነኝ የመሳሰሉት የሚሉት በጣም በተደጋጋሚ ጥያቄዎች ስለመጡ እነዛን ጥያቄዎች ለመመለስ ነው። ስለዚህ ይህ የዚህ ዓመት የመጨረሻው ምዝገባ ነው። ምንም አይነት አዲስ ምዝገባ በዚህ ዓመት በዚህ ጉዳይ ላይ አይኖርም፣ እስካሁን ከነበረው ፎርማት ማለት ነው። ስለዚህ አሁኑ መመዝገባችሁ እንዳትረሱ። ቀድሞ ለሚመዘገቡ ተማሪዎች ብቻ ነው ስፖት ወይም ቦታ ያለን። ዘግይቶ ለሚመዘገቡ ለማንኛውም ተማሪ ቦታ አይኖርንም። ይህ የሚሆንበት ምክንያት በጣም ጥቂት ተማሪ ስለምንቀበልና እነዛን ጥቂት ተማሪዎችን ደግሞ ሃንድል ማድረግ ስላለብን ነው። ምክንያቱም ዋን ቱ ዋን ከኔ ጋር ላይቭ ተገናኝታችሁ ስለሆነ የምትማሩት፣ ከዛ የራሱ ዌብሳይት ላይ ኦንላይን ስለምትማሩ፣ ከዛም ደግሞ ኮሚኒቲ ስላለ ኮሚኒቲውን ጆይን አድርጋችሁ በቴሌግራም ስለሆነ የሚሆነው። ስለዚህ ኤቭሪ አክቲቪቲዎቻችሁን በዚህ ክረምት ላይ ከቤት መውጣት የሚያስችላችሁን እያንዳንዱ እንቅስቃሴያችሁን ዳይሬክት እኔ ክሮስ ቼክ እያደረኩኝ ከእናንተ ጋር አብረን መሰራበት ስለሆነ በዚህ ክረምት ለመውጣት ያሰባችሁ፣ ከዛ ውጭም ደግሞ እንዲራዘም ስጠይቁ የነበራችሁት እያንዳንዳችሁ ቲክቶክ ማስተር ክላስ፣ ቲክቶክ ክሬተር ሪዋርድ እንዲሁም ደግሞ ዋን ቱ ዋን ክላሱን ፐርሰናል ኮቹን ጆይን ማድረግ ትችላላችሁ። ሚን 2% $2 ነው የሚገኘው ማለት ነው የምታገኘው። ስለዚህ ይሄኛው አፍሌት ማርኬት ላይ ደስ የሚለው ፓርት ምንድነው? 1000 ሰው አይቶት ክሬተር ሪዋርድ ላይ ያ ቪዲዮ 1000 ሰው አይቶት $8 ሊሰራ ይችላል ማክሲመም ጣራው ጋር ደርሶ። ግን እዚህ ጋር ግን 10 ሰው ቢገዛው $20 መስራት ይችላል። 100 ሰው ቢገዛው ከ1000 ሰው ውስጥ $200 መስራት ይችላል ማለት ነው። ስለዚህ ቲክቶክ ሾፕ ሞር አዋጭ ነው። ግን ቲክቶክ ሾፕ ላይ ለመስራት በደንብ ከዩኬ ወይ ደግሞ ከከፈትነው ሀገር ላይ ሪሌትድ የሚያደርግ ኮሚኒቲ ቢልድ መደረግ አለበት። ኮሚኒቲ ነው የሚያስፈልገው። የትኛውን ኮሚኒቲ የክሬተር ሪዋርድ ቪዲዮን አይቶ ላይክ አድርጎ ሸር አድርጎ ያልፋል። ግን እቃ ለመግዛት ሲመጡ ኮሚኒቲ ያስፈልጋል። እከሌ የሚባለው ድርጅት ላይ እከሌ የሚባለው ሱቅ፣ አሁን ለምሳሌ ኢትዮጵያ ውስጥ ቦሌ የሚሸጠው እቃና መገናኛ የሚሸጠው እቃ ተመሳሳይ እቃው ነው። በሰፈር ምክንያት ወይ በብራንድ እንትና የሚባል ሱቅ በሚባለው ምክንያት ዋጋ ይለያያል። the same thing ደግሞ እዚህ ጋር ደግሞ ኮሚኒቲ ቢልድ በመናገር ኮሚኒቲ ማተር ያደርጋል ማለት። ስለዚህ ምንም አይነት ኢንቨስትመንት አያስፈልግም። ምንም አይነት የሺፒንግ ወጪ የለም። ጀስት ኮንተንት መስራት ከዛ መሸጥ ነው። ኮሚሽን ላይ ስንመጣ ከዛ ፕሮፊቱን እንዴት አድርገን ነው ካልኩሌት የምናደርገው? ለምሳሌ ቪው የታየው ቪው ከዛ ሲቲአር የሚባለው ሸጠው ከዛ ሪቬኑ ፐርሰንት ከዛ ሲባዛ ሲቪአር የሚባል አለ። 100 ሚሊዮን ቢታይ 100 ሺህ ቢታይ ከ100 ሺህ ውስጥ 10% የዛ የተሸጠበት የሚሸጥበት እቃ ከዛ የታየው አለ እቃ ኦርደር የተደረገና የተሸጠበት የእቃው ዋጋ አለ። ከዛ እቃ ላይ የምንወስደው ኮሚሽን አለ። እሱ ተባዝቶ ይሄን ያህል ሊመጣ ይችላል ነው። ይሄ ኤግዛምፕል ነው፣ ኤግዛክት ላይ ሆን ይችላል። ሌላኛው ገንዘብ ልንሰራበት የምንችለው ቅድም ያወራነው ላይቭ ነው። ላይቭ ላይ ይኸው አንበሳ ሲሰጥ ምናምን ሲባል ኢትዮጵያ ላይ ብዙዎቹ ክሬተሮች የሚወቀሱበት የማይሆን ነገር እያደረጉ ምናምን የሚባለው የተለያዩ ቨርቹዋል የሆኑ ጊፍቶች ናቸው። እነዚህ ቨርቹዋል የሆኑ ጊፍቶች ሮዝ አለ፣ ዩኒቨርሳል የሚባሉ የተለያዩ አሉ። እስኪ እንደምትመለከታቸው ሰብስክሪፕሽን ላይ ደግሞ መንዝሊ ነው ያን ገንዘብ አድናቂዎች ምናምን ሎያል ሆነው የሚሰጡት ማለት ነው በቋሚነት። ቅድም እንዳልኩት ኮርስ ሊሸጥበት ይችላል፣ ዲጂታል ፕሮዳክት ሊሸጥበት ይችላል፣ ማኑዋል ጋይዶች ሊሸጡበት ይችላሉ፣ ሜል ፕላኖች ሊሸጡበት ይችላሉ፣ ብዙ ነገሮች ሊሸጡበት ይችላሉ በሰብስክሪፕሽን ማለት ነው። ከዛ ኮሚኒቲ ትረስት ቢልድ ከተደረገ ነው። ቅድም እዚህ አፍሊት ጋርም ስናወራ ኮሚሽን ለመስራት በደንብ ኮሚኒቲ ላይ ትረስት ቢልድ ማድረግ ይጠይቃል። ሶ ላይቭ ቢልድ የምናደርገው ዲፕ የሆነ ቦንድ ከኦዲየንሶቻችን ጋር መገንባት ይኖርብናል። ሃይ ዩኒቨርሲቲ ፖቴንሻል ዝም የሚባል ከሆነ ለተወሰኑ ሰዓታት ነው የሚቆየው እና ላይቭ የሆነ እኛን የሚወደን ሰው ለረጅም ሰዓት እኛን ቀኑ ሙሉ ሲያይ ላይቭ መዋል አይፈልግም። የተወሰነ ሰዓት በደበረው ሰዓት ሊሆን ይችላል ባይኔ ሚስ ብቻ ገብቶ ነው የሚያየን። ስለዚህ ለአጭር ሰዓት ስለሆነ የሚቆየው በዛ አጭር ሰዓት ውስጥ ያ ሰው በገባበት ሰዓት እኛን እያየን መሆኑን ስናቅ ወዲያውኑ በደንብ ኢነርጄቲክ ሆነን ፖቴንሻል ሆነን ሪያክት ስለምናደርግ በጣም ኢነርጂ ያስፈልገዋል። በጣም ብዙ ዶላሮችን የሚሰራበት ነው። ሰዓት ውስጥ ብዙ ሺህ ሊሰራበት ይችላል። ምክንያቱም 5-6 ሰው ቢሰጥ $150 5 ሰው ቢሰጥ $150 $200 አካባቢ ሰርቶ ሊወርድ ይችላል በአንድ ሰዓት በሁለት ሰዓት ውስጥ አንድ ሰው ማለት ነው። ሺህ ብር ማለት ነው 200,000 150,000 አካባቢ።
ከዛ ብራንዲንግ ኤንድ ስፖንሰርሺፕ ነው። ብራንዲንግ ኤንድ ስፖንሰርሺፕ ኢትዮጵያ ውስጥ ባለው ነው። ሶ ብራንዲንግ ላይ በሶስት አይነት መንገድ እንከፍለዋለን። ክሬተሮችም አሉ። የመጀመሪያው ማይክሮ ኢንፍሉዌንሰር ናቸው ሚክቲንስ የሚባሉት ነው። ከዛ ደግሞ ሜጋ ክሬተርስ የሚባል ነው። ማይክሮ ኢንፍሉዌንሰርስ የሚባሉት ፎሎወራቸው በዚህ ያህል ከ10 እስከ 50 ሺህ ተከታይ ያለው ፐርመንስ በቪዲዮ ሜክ የሚያደርጉት ይሄን ያህል ገንዘብ ነው። ሃይ የሆነ ኤንጌጅመንት ሬት አላቸው ብዙ ቪዲዮ ደጋግሞ ስለሚለቁ ከኳሊቲ ኳንቲቲን ስለሚመርጡ። ከዛ ሚድል ላይ ደግሞ ያሉት ደግሞ ከ50 ሺህ እስከ 150 እስከ 500 ሺህ የሚደርሱ ናቸው። እስከ 3000 ወይም ከዛ በላይ ሜክ ላይ ያደርጉ ይችላሉ። ግን ኮንሲስታንት የሆነ ቫይራል ኮንተንቶች ነው የሚሰሩት ኳሊቲ ላይ ማተር ስለሚያደርጉ። ሜጋ ክሬተርስ የሚባሉ ወርልድ ዋይድ የሚታወቁ ናቸው። ከ1 ሚሊዮን በላይ ፎሎወር ያላቸው ናቸው። $20,000 በላይ ሜክ የሚያደርጉ ናቸው። ብራንዳቸው ደግሞ ሴፍ እና ኳሊቲ የሆነ ነው። እነዚህ ሰዎች የሚያስተዋውቁት ነገር በእርግጥም ሞር ገንዘብ ሊያስገባ ይችላል ማለት ነው። ይሄ ብራንድ ዲሊንግ ላይ ያሉ ናቸው። አሁን ኃይሌ ገብረስላሴ ሲያስተዋውቅና ሌላ ኢትዮጵያ ውስጥ ያለ አንድ ፌመስ ኮንቴንት ክሬተር ዩቲዩበር ቢያስተዋውቅ እሸቱና ኃይሌ ገብረስላሴ ቢያስተዋውቁ እሸቱ ዶንኪቲዩ ማለት ነው ታውቀዋለህ? እሸቱ ዶንኪቲዩ እና ኃይሌ ገብረስላሴ ለኢንተርናሽናል ኦዲየንስ ማስተዋወቂያ ቢያስተዋውቁ ኃይሌ ገብረስላሴ ይበልጥ ተደማጭነት አለው። ቢኮዝ በኢንተርናሽናል ወርልድ ዋይድ ይታወቃል። እሸቱ ደግሞ ያው የኢትዮጵያ ሕዝብ ነው የሚያውቀው ማለት ነው። ለዛ ነው ሜጋ ክሬተርስ የሚባሉት እነዚህ ነው። ከዛ ዩጂሲ እና ዲጂታል ኦነርሺፕ የሚባል አለ። ዩጂሲ ማለት ዩዘር ጀነሬትድ ኮንተንት ነው። ራሳችን የምንሰራው ኮንተንት ነው። ስለምሳሌ ቅድም ያወራነው ጋር ኮሚሽን ቲክቶክ ሾፕ ላይ ለመስራት እቃውን ያው አንቦክስ እያደረገ እየከፈተ ክሬተሮቹ ከምንም አይነት ፎሎወር አያስፈልግም እንደዚህ አይነት ኮንተንቶችን ለመስራት። ግን ቲክቶክ ሾፕን ጆይን ለማድረግ ሪኳየርመንቱ 500 ፎሎወር ሊኖረን ይገባል። 500 ፎሎወር ካለን አካውንታችን ጉድ ስታንድ ከሆነ ከ18 ዓመት በላይ ከሆነ አፕላይ አድርገን ጆይን ማድረግ እንችላለን። ከዛ ዲጂታል ፕሮዳክቶችን ሊሸጥ ይችላል። ያ ሰው ኢቡኮች ሊሸጡ ይችላሉ፣ ኮርሶች ሊሸጡ ይችላሉ፣ ቴምፕሌቶች ሊሸጡ ይችላሉ፣ ማርጂኖች ሊሸጡ ይችላሉ። በጣም ከፍተኛ የሆነ ሽያጭ ያለበት ስኬል ነው ማለት ነው። ከዛ ኒሽ ቅድም ያነሳ ነው አርፒኤም ማተር ከሚያደርገው ውስጥ አንደኛው ሪቴንሽን፣ ሁለተኛው ፕሪሚየም አዶች ነበረ። ስለዚህ ኒሾቻችን ኢንቨስትመንት ላይ ሲሆን እዚህ ድረስ አቬሬጅ ሊሄድ ይችላል። ቢዝነስ ላይ ሲሆን 10,000 ድረስ ሙሉ እስከ መጨረሻው ቪዲዮ ከታየ ከዛ ደግሞ የዩኬ ኦዲየንስ ከሆነ የመሳሰሉትን ካሟላ $15 ድረስ ሊሄድ ይችላል በአንድ ሺህ፣ ከዛም ሊያንስ ይችላል። ቢዝነስ ላይ ከሆነ ደግሞ እንደዚሁ $10 ድረስ። ሄልዝና ዌልነስ ጋር ከሄደ ደግሞ 8.5። ኢንተርቴንመንት ላይ በጣም ዝቅተኛ ነው። ኢንተርቴንመንት ላይ የሚያስተዋውቁ እንትኖች ብዙም ፕሮዳክት የሚሸጡ አይደሉም። ለእኔ ጥያቄ ካለ ልጠይቀኝ ትችላለህ። ያው ሁሌም እንደማነሳው ኮንሲስተንሲ ማተር ያደርጋል ከሃይ ኳሊቲ ከመስጣት እና ቲክቶክ ለጀማሪ ቀደም ዝጋ አንስቼዋለሁ። ከኳሊቲ ሞር ኳንቲቲ ይበልጣል። ካረንት ኢሹ የሚሰራ ሰው ከኳሊቲ ኳንቲቲ ይበልጣል። እዚህ ጋር ያሉት በጣም በብዛት ሃይ ኤንጌጅመንት ሬት ያላቸው ለምንድን ነው? በተደጋጋሚ 3፣ 4፣ 5 ቪዲዮ በቀን ስለሚለቁት ነው። ሶ ይሄን ይመስላል። ኤኒ ኩዌስችን ካለ እቀበላለሁ።